ኢየሱስ ክርስቶስ መከራ ስጋውን ስላለማለም እልል ብላችሁ አመስግኑ። እልል እዚሁ ጋር የቤተሰቡን ጠቅላላ መልእክት አቶ ቴዎድሮስ ያቀርቡና ቀጥታ የኬክ መቁረስ ፕሮግራም እናካሄዳለን። ወደ መልእክት ታልቅሱ። ሁላችሁም በደስታ እየሳቃችሁ ትበሉ በዓሉን። ሁላችሁም ወላጆችም አባቴም ሁላችሁም ፈገግታ እያሳያችሁ ይህ ታላቅ ቀን ነው። ይህ ዳግም የመወለድ ቀን ነው። በበዓለ ጰራቅሊጦስ ዳግም የመነሳት ትልቅ የምስጋና ቀን ስለሆነ ሁላችሁም እልል እያላችሁ እየሳቃችሁ ከዚህ በኋላ ትበሉ። እልል በሉ እግዚአብሔር ይባርክ። ሙሉ ጤንነት መልስልህ። በጣም ከነበረው መጥፎ ነገር ወጥተህ ዛሬ እዚህ በማየቴ ሁሉም ሰው ተደስቷል። ይህ የእግዚአብሔር ስራ ነው። እግዚአብሔር እናመስግን። እግዚአብሔር ሁላችን ከመጥፎ ነገር ይሰውራል። አሜን። ሀገራችንን ሰላም ያድርግልን። አሜን። አመሰግናለሁ። አቤ እንኳን ደስ ያለ። ይህ መጽሐፍ የመጀመሪያ ህትመት ነው። ከዛሬ 12-13 ዓመት በፊት የሚማቀው ልቦለድ መጽሐፍ እኔ ገና በእጅ ጽሑፍ ያለ ያነበብኩት አለ። ብዙ መጽሐፍቶች አሉ። እግዚአብሔር እድሜና ጤና ሰጥቶ ሼልፍ የሚሞላ ህትመት እንዲኖር አመሰግናለሁ። እሺ እንግዲህ ከዚህ በመቀጠል የኬክ መቁረስ ፕሮግራም ይሆናል። የተከበሩ አቶ እና እንዲሁም ባለቤታቸው ወይዘሮ ቴቱ በአንድነት የኬክ መቁረስ ፕሮግራሙን ያካሄዱልናል። ዳንን በማይሻር ቃሉ ደስ ይበለን
ደስ ይበለን በሉ በሉ አዳንን በማይሻር ቃሉ ደስ ይበለን ደስ ይበለን አዳንን በማይሻር ቃሉ እናታችን ቅድስት የአምላክ እናት